ቅዱሳን እንደምናችሁ ዳና ናችሁ ወይ? ዳና ቆያችሁ ወይ? እንደገና ደግሞ መተናል። እስቲ ደግሞ ጌታ ያው ተከታታይ ትምህርታችንን የጸሎት ንቅናቄ በሚለው መጽሐፍ የጀመርነውን እንቀጥላለን። ጌታ እንድናገረን እንጸልይ። ቅዱስ አባታችን ሆይ ስምህ የተባረከ ይሁን። ስለሰጠን መልካም እድል፣ ታላቅ እድል ስምህ ይባረክ። ናና እንደገና ደግሞ ተናገረን፣ ድምፅህን አሰማን፣ ቃልህን ንገረን። በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ የምንመለከተው ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለች በሚል ሐሳብ ነው። ያ ማለት ምን ማለት ነው? ዓለም እግዚአብሔርን እንዲያውቅ ወይም ደግሞ በወንጌል እንድጥለቀለቅ ነው። የእግዚአብሔር ቃል መዝሙር ምዕራፍ 2 ከቁጥር 8 ላይ እንደዚህ የሚል ቃል አለ። እንደዚህ ብሎ ይናገረናል። ለምነኝ አሕዛብን ለርስቴ የምድርንም ዳርቻ ለግዛቴ እሰጥሃለሁ። ለምነኝ አሕዛብን ለርስቴ የምድርንም ዳርቻ ለግዛቴ እሰጥሃለሁ። ይሄ መዝሙር 2:8 ግሎባል ኢቫንጀላይዜሽን የሚል ቴክስት እንደሆነ ብዙዎች ይናገራሉ። ብንለምን እግዚአብሔር የዓለም ዳርቻን እንደሚሰጠን፣ እንደገና ደግሞ ብንለምን እግዚአብሔር ዓለምን በሙሉ አገሮችን በሙሉ ዓለማትን በሙሉ እንደሚሰጠን ይናገራል። እንደገና ደግሞ ዕንባቆም ምዕራፍ 2 ከቁጥር 14 ላይ እንደዚህ ይላል። ዕንባቆም 2:14 ላይ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለች ይላል። ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለች ብሎ ይናገራል። እንደገና ደግሞ የእግዚአብሔር ቃል እንደሚናገር ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ላይ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። የእግዚአብሔር ፈቃድ ማንም እንዳይጠፋ ነው። ግን የሚገርማችሁ ነገር ደግሞ ከዚህ ጋር ተያይዞ ደግሞ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ላይ እንደዚህ ይላል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሚሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ታድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። እንደዚህ እያለ ይናገርና ቁጥር 13 ላይ ደግሞ እንደዚህ ይላል። ነገር ግን ክፉዎች አታላዮች እያሳቱና እየሳቱ በክፋትም እየባሱ ይሄዳሉ ይላል ደግሞ የእግዚአብሔር ቃል። ቀጥሎ ግን ምን ይላል? ቁጥር 14 አንተ ግን በተማርክበት በተረዳይበት ነገር ጸንተህ ኑር ብሎ ደግሞ ይናገራል። ስለዚህ የእግዚአብሔር ቃል ለእኛ በእውነት ትልቅ መፍትሄ ነው። በጣም የሚገርም ነው። የእግዚአብሔር ቃል ትልቅ መፍትሄ ነው። ስለዚህ ውሃ ባህርን እንደሚከድን፣ ስለዚህ ዓለማችን ምን ይመስላል የሚለውን ማየት ጥሩ ነው። ዛሬ በዓለማችን ላይ 8 ቢሊዮን ህዝብ አለ። ምናልባት ባለፈው ህዳር ላይ ነው 8 ቢሊዮን የሆነው እስከ ምናልባት ወደ 100 ሚሊዮን ሊሆን ይችላል በዘንድሮ ዓመት ላይ የጨመረው። ከዛ ህዝብ ውስጥ የሚገርማቸው ነገር አጠቃላይ ክርስቲያን 2.6 ነው። ከነዚህ ውስጥ ወደ 1 ቢሊዮን 2.6 ቢሊዮን ሁሉ አጠቃላይ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ግን 1 ቢሊዮን አካባቢ እንደሆነ ይነገራል። 1.8 ቢሊዮን ሙስሊም ነው። 1.2 ቢሊዮን ሂንዱ ነው። 1.2 ቢሊዮን ያክል ደግሞ ሃይማኖት የለሾች በተለይ ቁሳቁስ አምላኪዎች ናቸው። ወደ 1.2 ቢሊዮን ደግሞ ቡዲስትና የተለያዩ ሃይማኖቶች አንድ ላይ ነው። ያ ሁሉ ተዳምሮ ወደ 8 ቢሊዮን ህዝብ ይመጣል። ኢትዮጵያን ደግሞ ስንመለከት በአሁን ሰዓት ወደ 126 ሚሊዮን ህዝብ በኢትዮጵያ ውስጥ ይኖራል። ከዛ ውስጥ እንግዲህ መረጃውን በትክክል እንኳን እንትን ባንልም ወደ 56 ሚሊዮን ኦርቶዶክስ ሲሆን ወደ 40 ሚሊዮን ሙስሊም ይሆናል። ወደ 30 ሚሊዮን ፕሮቴስታንት በዚህ ሰዓት ማለት ነው። ፕሮቴስታንት፣ ካቶሊክ፣ ሰባተኛ ቀን አክባሪዎች እንደዚህ ይሆናል። የእግዚአብሔር ቃል ግን ማንም እንዳይጠፋ እዚህ ውስጥ ማለት ምን ማለት መሰላችሁ? የሚገርማቸው ነገር ሙስሊም በሚባሉ መካከል ጌታን የሚያውቁ ሊኖሩ ይችላሉ። በስውር ጌታን የሚያመልኩ በጣም ብዙዎች ሊኖሩ ይችላሉ። ኦርቶዶክስ መካከል ብዙዎች ጌታን የሚያውቁ ሊኖሩ ይችላሉ። ፕሮቴስታንት ውስጥ ጌታን እንትን የሚሉ ሊኖሩ ይችላሉ። እኛ ግን ትልቁ ነገር ምንድን ነው? ትልቁ ነገር ስለ ሃይማኖት አይደለም እየተናገርኩ ያለሁት። ኢየሱስ ክርስቶስ ጌታ እንደሆነ ሰው በአፉ በልቡ አምኖ በአፉ መስክሮ ይድናል ተብሎ ተጽፏልና በአፋቸው ኢየሱስ ክርስቶስ ጌታ እንደሆነ የእግዚአብሔር ልጅ እንደሆነ በትክክል አምነው ጌታን የተቀበሉ ሰዎች እንዲኖሩ፣ የክርስቶስ ደቀ መዛሙርት እንዲኖሩ መጸለይ አማራጭ የሌለው ጉዳይ ነው። ምክንያቱም ለምነኝ አሕዛብን ለርስት እሰጣለሁ ብሏል። ምክንያቱም ወገኖቼ የሰው ልብ በኃጢአት ጨለማ ውስጥ ያለ ነው።
አካባቢን በተቆጣጠረ ነገር ጨለማ ውስጥ ያለ ነው። ስለዚህ ስንጸልይ ነው የሰዎች አይምሮ ከክፉ ነገር የሚላቀቀው። ስለዚህ ይህንን ስናደርግ ለእያንዳንዱ ሃይማኖት በስም መጸለይ አለብን። ለሙስሊም እንጸልይ፣ ለፕሮቴስታንት እንጸልይ። ብዙ ፕሮቴስታንት ጌታን ያመንኩ ነው ይላል። ያላመነ ፈጽሞ ልቡ ከእግዚአብሔር የራቀ ፕሮቴስታንት ብዙ አማን ሊኖር ይችላል። ለፕሮቴስታንቶች መጸለይ አለብን። እውነቱን እናውቃለን። ይህንን 66ቱን መጽሐፍ ቅዱስ እውነትን የምናገረውን እናምናለን። ግን በዛ የማንኖር ሰዎች ያልዳንን ብዙ ሰዎች አለን። ሪቫይቫል እንዲመጣ እንጸልያለን። እግዚአብሔር በሙስሊም መካከል ላይ ትልቅ ሪቫይቫል እንዲያመጣ፣ ወደ እግዚአብሔር መንግስት እንዲያስጠጋቸው፣ ኦርቶዶክስ ላይ ሪቫይቫል እንዲመጣ፣ ካቶሊክ ላይ ሪቫይቫል እንዲመጣ፣ መንፈስ ቅዱስ እንዲያገኛቸው፣ ወደ ክርስቶስ እውነት እንዲመጡ። እኛ አሁን ስለ ሃይማኖት አይደለም፣ ስለ ደህንነት፣ በጌታ ስለ መዳን፣ ጌታን ስለ ማወቅ። ስለዚህ እንግዲህ ይህንን ስንመለከት እንግዲህ በጣም አስፈላጊ ነው። ይህን ስናይ ሁለተኛው ደግሞ ምንድን ነው? በዓለም ላይ ባሉ ካርታዎች ላይ መጸለይ በጣም አስፈላጊ ነው። ካርታ በጣም ኢምፖርታንት ነው። ለምንድን ነው ብትሉ፣ ምክንያቱም እያንዳንዱ አካባቢ በተለያየ ነው። ለምሳሌ የኢትዮጵያ ምስራቁ ክፍል ሙስሊም ነው። ለምሳሌ ሰሜናዊ ኦርቶዶክስ ነው። ደቡባዊ ምዕራብ ፕሮቴስታንቶች ናቸው። ስለዚህ በእያንዳንዱ ላይ እጅ ጭነን እንጸልይ። በእግዚአብሔር አምሳል የተፈጠረ ማንም ገሃነም መግባት የለበትም። ቅድም እንዳልኩ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ላይ ማንም እንዳይጠፋ ነው የሚለው የእግዚአብሔር ቃል። ስለዚህ በካርታ ላይ እጅ እየጫንን መጸለይ አለብን። ሌላው ደግሞ ስለ መጨረሻው ዘመን የሚገርማችሁ ነገር ይሄ መጨረሻው ዘመን በጣም እኛው በመጨረሻው ዘመን ላይ ነን ወገኖቼ። በእውነት ጌታ ሊመጣ በጣም ቀርቧል። በጣም ቅርብ ነው ያለው። መለከት ልነፋ ብቻ ነው ሰዓት እየተጠበቀ ያለው ጌታም። ስለዚህ ሉቃስ ወንጌል ምዕራፍ 21 ከቁጥር 36 ላይ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊትም ለመቆም እንድችሉ ስትጸልዩ ሁሉ ጊዜ ትጉ ይላል እግዚአብሔር ቃል። አሁን እንዳነበብኩ የመጨረሻው ዘመን የሚያስጨንቅ ዘመን ነው። ሰዎች ከእግዚአብሔር ይልቅ ታድላን የሚወዱ በእውነት በጣም የሚገርም ነው። አስመሳይ ሰባኪ፣ አስመሳይ ዘማሪ፣ አስመሳይ ወንጌል ተናጋሪ፣ ሁሉ አስመሳይ እየበዛ ያለበት ዘመን ነው። ሰው ከአፍ ብቻ በላይ ብቻ ክርስቲያን እየሆነ ያለበት ዘመን ነው። ግብዝነት ዓለምን እየተቆጣጠረ ያለበት ዘመን ነው። በዚህ ዘመን በጣም መጸለይ አለብን። በዚህ ሰዓት እውነት ከልቤ ነው የምላችሁ፣ የእግዚአብሔር ባለ አደራ የሆናችሁ የጸሎት ሸክም ያላችሁ እናንተ ዋጋችሁን ከጌታ ታገኛላችሁ። ምድር ልትጠፋ ነው። በጣም የሚገርም ነገር ነው። እየሰበኩ ዝሙት የሚሰሩ ብዙዎች አሉ። የእግዚአብሔርን ቃል ወንጌል እየሰበኩ እኔ ለሌላ እሰብካለሁ እንጂ ለራሴ ነው የሚሰብከው የሚሉ እየሰበኩ ሰክሮ የሚጠጡ ሰዎች አሉ። በዚህ ዘመን እኔ ሰምቻለሁ። በዚህ ዘመን እየታየ ያለ ነው። ብዙ አገልጋዮች አሁን አልኮል ጠጪዎች ሆነዋል። ቢራ ጠጪዎች ሆነዋል። ሆዳቸው አምላካቸው የተባለ እነዚህ ናቸው። በጣም የሚያሳዝን ሆዳቸው አምላካቸው የሆነ እነዚህ ሰዎች ለፍላጎታቸው የተገዙ ለእግዚአብሔር የማይገዙ። ስለዚህ ምድር እየጠፈች ነው፣ እየረከሰች ነው። ከዚህ በፊት እኮ ሁሉም ሃይማኖት እኮ ለእግዚአብሔር በጣም ቅኑ ነበር። አሁን ግን ከጊዜ የተነሳ እያለ ነው። የእግዚአብሔር ቃል ዕንባቆም ላይ ምድር የእግዚአብሔርን ክብር በማወቅ እስከምትሞላ ድረስ እኛ መተኛት የለብንም። መዝሙር በ132 ላይ ዳዊትን አየነው፣ ሰማነው፣ በዱር ሰማነው፣ ድምፁን ሰማነው፣ ምንጣፌ ላይ አልተኛም። እግዚአብሔር እስከሚከብር ድረስ እንደ ዳዊት እኛ እረፍት እንከልክል። ሽፍቶቻችን እረፍት ይጡ። በእግዚአብሔር ፊት እንጸልይ፣ እንጩ በእግዚአብሔር ፊት። ስለ መጨረሻው ዘመን ስንመለከት በጣም የሚገርማቸው ነገር የእግዚአብሔርን ክብር የሚገዳደር ነገር በስቷል። ተመሳሳይ ጾታ ጋብቻ የሚያጋቡ ቤተክርስቲያናት ኢቫንጀሊካል የተባሉ ሞልተዋል። አሁን ያሳዝናል። ይሄ ተመሳሳይ ጾታ ጋብቻ ተመሳሳይ ጾታ ጋብቻ የተጋባችሁ ሰዎች ካላችሁ ስለሚወዳችሁ ነው ይህንን የምለው። ለምንድን ነው ብትሉ፣ ምክንያቱም እዚህ እናንተ ፍላጎታችሁን አርግታችሁ በሰማይ እሳት ብትቃጠል ምን አተርፋለሁ? ስለሚወድ ነው ይህንን የማወራው። ስለሚወድሽ ነው ይህንን የማወራው። ተመሳሳይ እግዚአብሔር ይወድሃል። ለምንድን ነው የሚወድ? እግዚአብሔር ከዘላለም እሳት እንድትድን ነው እንጂ ፍላጎትን እንድታገኝ አይደለም። እኛ ሁላችንም ፍላጎት አለ። መጠጣት፣ ማለት መዝረናት ቅጣት ነው ሁሉ ነገር። በጣም እየሰማን ነው አይደል? ይሄንን የእግዚአብሔርን ሐሳብና የእግዚአብሔርን ዓላማ ቫዮሌት የሚያደርጉ ሰዎች ሱሳይድ እያደረጉ ናቸው።
ብዙዎቹ ጭንቀታሞች ናቸው። ሰላም የላቸውም፣ ደስታ የላቸውም። ለነዚህ እንጸልይላቸው። የመጨረሻው ዘመን በጣም ከባድ እየሆነ ነው እየመጣ ያለው። ሰዎች እያመቻመቹ ነው። ስለ ኃጢአት መስበክ እየተዉ ነው። ስለዚህ አደገኛ የሆኑ እንቅስቃሴዎች እንትን እያሉ ነው። ጄኤል ዊሊያምስ የሚባሉ ሰውዬ እንደዚህ ብሏል። Poverty and persecution had never been enemies of the church, but prosperity and freedom had ever been enemies of the church ብለዋል። በጣም የሚገርማቸው ነገር ብልጽግናና ነፃነት ሁሉ ጊዜ የቤተ ክርስቲያን ጠላት ናቸው። ነገር ግን ስደትና ችግር የቤተ ክርስቲያን ጠላት ሆኖ አላገኝም ይላሉ። ስለዚህ ከዚህ እንትን እንድንል ስለዚህ ምንድናቸው በቤተ ክርስቲያን ውስጥ ያሉ ምልክቶች? እንድትጸልዩ ነው። በመሪና በአገልጋይ በምእመናን መካከል መንፈሳዊነት እየጎደለ ውድድር ውስጥ እየተገኘን ነው። ጣልፎ መጣል፣ ሌላውን መኮነን እየታየ ነው። ለመጸለይ ጊዜ የለኝም በሚል ራስን ለማሳለይ ላለመጸለይ ምክንያት የሚያበዙ አገልጋዮች ሞልተዋል፣ ምእመናን ሞልተዋል። ጊዜ የለኝም እኮ ለዚህ ለሌላ ነገር ጊዜ ያለ ለእግዚአብሔር ጊዜ የሌለ ራስ የለህም ማለት ነው። በጣም ይቅርታ እጠይቃለሁ። ይሄ ከባድ ስድብ ይመስላል። ለሌላ ነገር ለማንን ለገንዘብ ጊዜ ያለ፣ ለሰው ጊዜ ያለ፣ ለቤተሰብ ጊዜ ያለ፣ ለእግዚአብሔር ጊዜ የሌለ ሰውዬ ራስህ የለህም በቃ። ስለዚህ እግዚአብሔር ከሁሉ በላይ ነው። ምክንያቱም እግዚአብሔር ከሁሉ በላይ ልመለክ ይፈልጋል። ለመጸለይ ጊዜ የለኝም በሚል ሰበብ እንደገና ጸሎት ቦታ ትታይ በኃጢአት ቦታ ለመገኘት ጊዜ አለ። በፖለቲካ ቦታ በወሬ ቦታ ለመገኘት ጊዜ አለ። ይሄ አደጋ ነው። ሰው የእግዚአብሔርን ገንዘብ በተለይ አስራትን ቅር ሳይለው እየሰረቀ ያለበት ዘመን ነው። ከ10 አንዱ የእግዚአብሔር ነው። የብሉይ ኪዳን ነው። እኛን አይመለከትም፣ ይመለከተናል። እግዚአብሔር እንደው በኩሩ ገና ያስፈልገዋል። እግዚአብሔር ደግሞ ሚልክያስ ምዕራፍ 3 ላይ እኔን አስራትን ስጠን ፈትነኝ ብሏል። ብሉይ ኪዳን እኮ የኔ ነው። ብሉይ ኪዳንም አዲስ ኪዳንም ሙሉ መጽሐፍ ቅዱስ እናምናለን። የምታምን ከሆነ ከ10 አንዱ የእግዚአብሔር ነው። አትስረቅ። አስራትን ለቤተ ክርስቲያን አይደለም የሚሰጠው፣ ለሽማግሌ አይደለም፣ የእግዚአብሔር ነው ገንዘቡ። እንደገና ደግሞ ትልቅ የቅድስና ችግር በእግዚአብሔር ቤትና ልጆች መካከል እየታየ ነው። እያመቻመቸ ዛሬ እኛ ሆዳም ሰባኮች የምንባላለን። ሆዳሞች ለሰውን እየፈራችሁ እግዚአብሔርን እያዋረዳችሁ ኃጢአት ላይ መሰበክ አለበት። ሰው መታመም አለበት። ራሱን ሊያመው ይገባል። ሊጸጸት ይገባል። ሊያለቅስ ይገባል። ሊያነባ ይገባል። በቃ አዝኖ እግዚአብሔሩ ማረኝ ማለት አለበት። ኃጢአት ላይ የማትሰብኩ እናንተ ምንድነው የማትጮሁ ውሾች ናችሁ ይላል የእግዚአብሔር ቃል። በዘረኝነት በሽታ ቤተክርስቲያንን እያራወጣት ነው። ቤተክርስቲያን በውጥረት ውስጥ አለች። ተመለሱ ከዛ። ይሄ የመጨረሻው ዘመን ምልክት ነው። የዘመኑ ትውልድ ምቾት ወዳጅነት፣ ስለ ወንጌል መከራ ከመቀበል መሸሽ፣ ዋጋ ከፍሎ ከማገልገል ይልቅ ዋጋ እየተከፈለለት ማገልገል መፈለግ፣ ያሽሽ፣ የአልኮል፣ የጫት ንግዶች መጧጧፍ፣ ይሄ ጸሎት ይፈልጋል። ክርስትና ባለበት አካባቢ መስሪያ ቤት ምሳሌያዊ የክርስትና ኑሮ አለመኖር፣ በቤተ ክርስቲያን ውስጥ ያሉ ምእመናን አጋፔ ፍቅር ማጣት፣ የእግዚአብሔርን መፈለግና ከእግዚአብሔር ጋር ጊዜ ማጥፋት እንደ ኋላ ቀር ነገር አድርጎ ማየት፣ የውሸት ነቢያት ምድሪቱን ማጥለቅለቅ፣ አገልጋይ በቂ ቀለብ ስለማይሰፈርለት ከአገልግሎት መሸሽ፣ ቤተክርስቲያን ነፍሳትን ለማዳን ከመረባረብ ይልቅ በሚታይ ነገር ላይ ማተኮር፣ የእግዚአብሔር ቤት በእርሱ ከመገኘት ከክብሩ ሙላት ውስጥ ባሉትና ከውጭ ከሚመለከቱ መፈራት ሲገባው የእግዚአብሔር ቤት እንደ ተራ ቤት መቆጠር፣ ብዙ አማኞች ለሀብት ፍለጋ ወደ ጥንቆላ ቤቶች መሄድ፣ እነዚህ ሁሉ የመጨረሻ ዘመን ምልክቶች ናቸውና እባካችሁ እንጸልይ። እግዚአብሔር ሸክም የሰጣቸው አደራችሁን እንጸልይ። እግዚአብሔር ይፈልገናል። አንተን ይፈልጋል፣ አንቺን ይፈልጋል፣ ዓለምን እንድታድኝ። ስለዚህ ምድር በእግዚአብሔር ክብር እስክትሞላ ድረስ፣ እግዚአብሔር እስከሚገብር ድረስ፣ ሰይጣን እስከሚዋረድ ድረስ፣ የእግዚአብሔርን ክብር አይተን ደስ እስከሚለን ድረስ እንጸልይ። ይህንን እንድናደርግ ጌታ ይርዳን። ቃሉን ጌታ ይባርክልን። እንጸልያለን። ቅዱስ አባታችን ሆይ ስምህ የተባረከ ይሁን። ስለዚህ ስለሰጠህን ጊዜ ስምህ ይባረክ። ስለተናገርከን እባክን ጌታ ሆይ በዚህ በመጨረሻ ዘመን ተግተን እንድናገለግል መንፈስህ እንድረዳን እንለምንሃለን። ስለምታደርገው መልካም ነገር ስምህ ብሩክ ይሁን። ክብር ከፍ ይበል በጌታ በኢየሱስ ክርስቶስ ስም አሜን። ወገኖቼ በመጨረሻ ዘመን ላይ ነው የምንገኘው። ጌታ ሊመጣ ነው። ተዘጋጁ። እግዚአብሔር ደግሞ ይህንን ስናደርስ የሚያገኘን ትልቅ ዋጋ አለው። ይህንን በኋላም ሌላ ጊዜ መጨረሻ ላይ ትንሽ ጠቀስ ለማድረግ ይፈልጋለሁ። ተባረኩ። ዳና ቆዩልኝ።